ሰላም ጤና ይስጥልን ተመልካቾቻችን ይህ ጫፌ ሚዲያ ነው። ዛሬ ደግሞ ጫፌ ወጣቶች ለገባ ኃላፊነቱ የተወሰነው ህብረት ስራ ማህበር በትምህርት ዙሪያና በስራ ላይ አንዳንድ ነገሮችን እየሰራ ያለውን ወደ እናንተ ለማቅረብ ወደናል። ከፕሮግራሙ ጋር መሐመድ ሰዒድ ተክቲ ደመዳሙ ነኝ። ከአጠገቤ ደግሞ ጋዜጠኛ ካንፋሉ ይገኛል። ካሜራ ጀርባ ደግሞ ቴክኒኮች አብዲ ሰባ እና ለሊሴ ሲሳይ ይገኛሉ። እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ በአክብሮት ግብዣዬን አደርጋለሁ። ወደ ዋና ፕሮግራማችን ስንገባ ጫፌ ወጣቶቹን ለገባ ኃላፊነቱ የተወሰነው ህብረት ስራ ማህበር ቀርሳ ማልማ ወረዳ ላይ ጫፌ ትምህርት ቤት ሊያስጀምር ነው። የጫፌ ወጣቶች ለገባ ኃላፊነቱ የተወሰነው ህብረት ስራ ማህበር ደቡብ ምዕራብ ሸዋ ዞን ቀርሳ ማልማ ወረዳ ከኬጅ እስከ ደረጃ 2 ትምህርት ቤት ለመገንባት አሸዋ ጠጠር ድንጋን የተመሰሉ ነገሮችን ለስራ የሚሉትን እያስገባ ይገኛል። የጫፌ ወጣቶች ለገባ ኃላፊነቱ የተወሰነው ህብረት ስራ ማህበር መስራችና ፕሬዝዳንት የተከበሩ ፕሬዝዳንት ሰኚ ኤደሹ ሎሴ ከቀርሳ ማልማ ዋና አስተዳደር የተከበሩ አቶ ወርቅና ጋር የስራው ሁኔታ ለማየት በአካል በመገኘት ጉብኝት አድርጓል። የቀርሳ ማልማ ዋና አስተዳደር የተከበሩ አቶ ወርቅና እንዳሉት ይሄ ማህበር በእንደዚህ ከቀጠለ ለአባላቶች እና ለወጣቶች እንዲሁም ለህዝባችን ከደህንነት መውጫና ለጠቅላላ ዕውቀት ተስፋ እንደሆነም ተናግሯል። እንግዲህ ይሄ አስተዳደር እዛ በአካል ነው የተገኙትና ፕሬዝዳንቱ ጋር የተለያየ ወሬዎችን በመናገሩበት ሰዓት ከዛ ላይ እቺ ተጠቅማለች ብዬ ነው ያወጣሁት። ብዙ ነገሮችን አውርቶ ብዙ ነገሮች አብሮ እንዲሰሩም ተናግሯልና እቺውን ተጠቅማለች ብዬ ነው ጣል ያደረኩት። የጫፌ ወጣቶቹን ለገባ ኃላፊነቱ የተወሰነው ህብረት ስራ ማህበር መስራች እና ፕሬዝዳንት የተከበሩት ፕሬዝዳንት ሰኚ ኤደሹ ሎሴ ማህበራችን ከህዝብና ከመንግስት ጋር በመረዳዳት ተሳስበን ከሰራን ከሚታስበው እና ከሚታየው በላይ ማህበሩ ይራምዳል ብሎ እንግዲህ መልእክታቸውን አስተላልፏል። ይሄ ፕሬዝዳንት እንግዲህ ስራ እየሰራ የሚገኘውን ሲሆን የማህበሩን ስራዎችን በአፍም እየተናገረ በአካልም እዛ ቦታ ላይ ሆኖ እየሰራ ሰዎች ወይም ህዝቦቹ አባላትም ሆኖ ደንበኛ በዙ ደግሞ የኛ ደጋፊ ወይም የማህበሩ ደጋፊዎች እንግዲህ እዚህ ማህበር ላይ የሚያዩትና እንዲሁም ደግሞ በስራ ላይ ያለውን ነገር ከሚታየውና ከሚታሰበው በላይ ይሄ ማህበር ለወደፊት እንደሚራምር ነው እንግዲህ እየተናገረው። ከዚህ በመቀጠል እንግዲህ ማህበሩ በትምህርት ዙሪያ ላይ እየሰራ ያለው እዛው ብቻ ሳይሆን የተለያየ ቦታ ላይ ትምህርት ቤትን ከፍቶ እየሰራ ይገኛል። አሁን ደግሞ ወደ አምቦ ትምህርት ቤት ሊወስዳችሁ ወድጃለሁ። ጫፌ ትምህርት ቤት አምቦ ላይ ከኬጅ እስከ 5ኛ ክፍል ትምህርት ቤት ከፍቶ ከ500 በላይ የሚሆኑ ተማሪዎችን እያስተማረ ይገኛል። እንግዲህ አምቦ ላይ የተለያዩ ስራዎችን እየተሰሩ ይገኛሉ። በዚህ ዙሪያ ላይ ግን አሁን እያወራን ያለነው ስለ ትምህርት ስለሆነ በአምቦ ላይ የሚገኘውን ትምህርት ቤት እስቲ ሰፋ አድርገ ጋዜጠኛ ከፋሉ ማብራሪያ እንድሰጥልኝ ለህዝብ ጋብዛለሁ። አመሰግናለሁ መሐመድ፣ በጣም ነው የማመሰግነው። ትምህርት መሰረት ነው፣ ለትውልድ መሰረት ነው። አባቶቻችን ከድሮ ጀምሮ ትምህርት ላይ ትኩረት ተሰጥቶ እንደሚሰራ መሰራት እንዳለበት በንጉሱ ጊዜ ጀምሮ የተለያዩ አካላት የተለያዩ አባቶች ጥረት ሲያደርጉ ነበረ። ከዚህ መካከል ደግሞ ዶክተር አሊ ቢራ በርኖታ አመዝ በርኖታ እያለ ትምህርት አሁንም ትምህርት እያለ ትውልዱን እየቀረጸ ወይም ደግሞ በሙዚቃ መልክ ወደዚህ አምጥቶ ትውልዱ እንዲማርና ለትምህርት ተነሳሽነት እንዲኖረው እያደረገ ነበር ማለት ነው። አስተዋጽኦ አለው ማለት ነው። ጀነራል ታደሰ ብሩ ጀነራል ነው፣ የፖለቲካ ጀነራል ነው። ጀነራል ታደሰ ብሩ ምን ብሎ ነበር? የተማሪ ማህበረሰብ መብቱን ይጠይቃል የሚል ነበረ። ይሄ አቋም ነበረ። ትውልዱ በጣም እንዲማር ይፈልጋል። የተማሪ ማህበረሰብ ደግሞ ለሀገሪቷ በጣም ጠቃሚ እንደሚሆን የተለያዩ ነገሮች ላይ የተለያዩ መስፈርቶች ላይ ተሰማርቶ ጥሩ ነገሮች መስራት እንደሚችል ያምን ነበረ። በዛ ምክንያት አክሊሉ ሀብተወልድ የሚባሉ ነበሩ። ታደሰ እንደ ትምህርት ተማሩ ብለ ህዝቡን እንዳታነሳሳው፣ ይሄ ህዝብ ከተማረ ማህበል ነውና ይወስደናል፣ ፖለቲካችን ያበላሻል የሚል ሐሳብ ነበር። ከዛ ታደሰ ለምንድን ነው የተማሪ ማህበረሰብ ለሀገር ይጠቅማል እንጂ ይሄን አይል ጉዳት ያመጣል እንደሚል ሐሳብ
ውስጡ ተፈጠረ። ከዛ ታደሰ ውስጥ ህዝቡ እንዲማር ተልኮውን እየፈጸመ ነበረ። በየቦታ በየአካባቢው እንቅስቃሴ እያደረገ ነበረ። ያ እስከ መጨረሻ እሱ ሲጸናበት መጨረሻ ላይ እስከ ሞት ፍጻሜው የሆነው በጽናቱ ምክንያት ነው። ያውም ትምህርት ላይ ትኩረት በማድረጉ ነበረ ማለት ነው። እሱ ብቻ አይደለም፣ ጀነራል ታደሰ ብሩ ብቻ አይደለም። ማመር ረሺድ አብዱሌ የሚባሉት ሼክ ናቸው። ቁርአን ወደ ኦሮምኛ ተተርጉሞ ትርጉም እንዲሰጥና ህዝቡ ደግሞ ከላቲን ቋንቋ ይልቅ ከአማርኛ ቋንቋ ይልቅ ወደ ኦሮምኛ ተርጉሞ ራሱን ትምህርት እንዲማር እንዲያስተካክልና ራሱን እንዲያሻሽል ጥረት እያደረጉ ነበር ማለት ነው። ዶክተር አሊ ፊዳ ደግሞ የፖለቲካ ምሁር ናቸው፣ የሰብአዊ መብት ተከራካሪ ናቸው። እሳቸው ደግሞ ምን አሉ? ህዝቡ መማር አለበት። ከተማረ መብቱን ይጠይቃል። መብቱን መጠየቅ ብቻ አይደለም፣ ምን እንደሚገባው ነው ምን ማድረግ እንዳለበት ጠንቅቆ ስለሚያውቅ የግድ ህዝቡ መማር አለበት የሚል በየዘመኑ በንጉሱ ጊዜ በደርግ ጊዜ ደረጃ በደረጃ ጥያቄያቸውን ሲያደርጉ እንደነበረ እናውቃለን። ይሄ በየዕለቱ በየጊዜው ጥያቄው ጫና እየፈጠረ መጥቶ በአሁኑ ሰዓት ትውልዳችን ማህበረሰባችን ትምህርት እያገኘ ነው የሚገኘው። በተለያዩ አካባቢዎች ላይ ትምህርት ቤቶች ተከፍተዋል፣ እየተማሩ ነው የሚገኙት። ትውልዱ ብዙ ተምሯል፣ ብዙ ከቴክኖሎጂ ጋር ተዋውቋል፣ ተዋሂዷል። ራሱን መግለጽ ችሎታ አለው። በሳይንስና ቴክኖሎጂ ረገድ በጣም የረቀቁ ስራዎች እየሰሩበት ሁኔታዎች ነው ያሉት ማለት ነው በአሁኑ ሰዓት። ይሄ በእንዲህ እንዳለ ጨፌ የህብረት ስራ ማህበርም በራሱ በኩል የራሱን ድርሻ እየተወጣ ይገኛል። ፕሬዝዳንት ሰኚ ደሹ የጨፌ ፕሬዝዳንት እሳቸውም በበኩላቸው ህዝቡ እንዲማርና የተለያዩ ነገሮች ላይ ትኩረት እንዲሰጥና ራሱን እንዲችል ጥረት እያደረጉ ነው የሚገኙት። በዛ ረገድ ደግሞ ትምህርት ቤቶች ከሌላ አንጻር ሌሎች የተለያዩ ነገሮች ነው ጨፌ ወጣቶች ህብረት ስራ ማህበር እየሰራ ያለው። በዛ ብቻ አይደለም፣ በትምህርት ደግሞ ትውልዱ ራሱን ማወቅ አለበት፣ ራሱ መለወጥ አለበት፣ መሻሻል አለበት፣ ማህበረሰቡ መሻሻል አለበት በሚል ረገድ የተለያዩ ቦታ ትምህርት ቤቶችን ከፍቶ ህዝቡ ራሱን እንዲያሻሽልና በእውቀት ደግሞ የተደራጀ እንዲሆን ስራ እየተሰራ ነው የሚገኘው በዚህ ማህበር ማለት ነው። በዚህ መሰረት በ2012 በ2016 በአምቦ ትምህርት ቤት ከኬጂ ከመዋዕለ ህጻናት እስከ 5ኛ ክፍል ትምህርት ቤት ከፍቶ እየተማሩ ይገኛሉ። ባለፈው ዓመት ከ300 በላይ ተማሪዎች ተሳታፊ ነበሩ። ወደ 16 መምህራን ተቀጥሮ ሲሰሩ ነበረ። እነሱም የጨፌ አባላት ወይም ደግሞ የጨፌ አባላት ናቸው ማለት ነው። እዛው ሲሰሩም ነበሩ ከዘበኛ ጀምሮ እስከ ዳይሬክተሩ ድረስ ማለት ነው። ተማሪዎቹ ደግሞ የተማሪዎች ብዛት ደግሞ ዘንድሮ ጨምሮ ወደ 500 ተማሪዎች ተሳታፊ ሆነዋል ማለት ነው። በዚህ ረገድ የተማሪ ወላጆችም በበኩላቸው ትምህርት ቤቱ ጥሩ ስራ እየሰራ ነው የሚገኘው፣ ልጆቻችን እየተለወጡ ነው የሚገኙ፣ የተለያዩ ክህሎቶችን እያዳበሩ ነው የሚገኙ። ስለዚህ ምን ማድረግ አለብን? ትምህርት ቤቱን መደገፍ አለብን፣ መበርታት አለብን የሚሉ ላይ ትኩረት ሰጥቶ እየሰሩ የሚገኙበት ሁኔታ ነው ያለው። የገዳ ትምህርት እዛ ይሰጣል። የት? በአምቦ ትምህርት ቤት በጨፌ ትምህርት ቤት አምቦ የሚገኘው በጨፌ ትምህርት ቤት ላይ የገዳ ትምህርት ይሰጣል። የገዳ ትምህርት መሰጠቱ ምንድነው ጥቅሙ ተብለን ብንጠየቅ የገዳ ትምህርት ስርዓትና ወግ የማህበረሰቡን ስርዓትና ወግ ልጆቹ ይዘው እንዲያድጉ እንዲበረቱ ያደርጋቸዋል ማለት ነው። በሌላ በኩል ደግሞ ትውልድ የማህበረሰቡ ወግና ስርዓት አካሄድ የአኗኗር ስታይልን ይዞ እንዲያድግ ስለሚያደርግ የገዳ ትምህርትም እዛ ውስጥ ተካቷል ማለት ነው። የአምቦ ትምህርት ቤት በእውነቱ እንደምታውቀው ሰራተኞቹና አስተማሪዎቹ የአስተዳደር አካል ጨምሮ ወደዚህ ይመጣሉ። ወደ ጨፌ ወጣቶች ህብረት ስራ ማህበር ዋና መስሪያ ቤት ይመጡና በየአመቱ ስልጠና ይሰጣቸዋል። ባለፈው ጊዜ ራሱ እኔም በአካል ተሳትፌ ነበረ።
መስከረም መጀመሪያ ላይ ተጠርቶ ነበረ። ተጠርቶ ደግሞ ስልጠና ልጆችን እንዴት መያዝ እንዳለባቸው፣ ወላጆቻቸውን እንዴት ማስተናገድ እንዳለባቸው፣ ምን አይነት ትምህርት መስጠት እንዳለባቸው ወደፊት ሰፋ ያለ ሲሄድ ደግሞ እስከ 8ኛ እስከ 12ኛ እየሰፋ በሄደ ቁጥር ደግሞ ትምህርት ቤቱ ማህበረሰቡ ብዙ ሰፊ ነገር ከትምህርት ቤቱ ስለሚጠብቅ ጠንክሮ መስራት እንዳለባቸው ፕሬዝዳንት ሰኚ እዳሹ ማሳሰቢያ ሰጥቷቸው ነበር ማለት ነው። እዛ ላይ በርትቶ እየሰሩ የሚገኙበት ሁኔታ አለ። አንተ የምትጨምራቸው ነገር አለ? የሆነ ነገር ከፋሉ እንግዲህ አንተ እንዳወራው ጨፌ ወጣቶቹን ለገባው ኃላፊነቱ ተወሰነ ህብረት ስራ ማህበር የተለያየ ስራዎችን በመስራት ይገኛል። አሁን ደግሞ ርዕስ አድርገን ያዝነው ለአሁኑ ያወራንበት ያለው በትምህርት ዙሪያ ላይ ነው። ጨፌ ወጣቶቹን ለገባው ኃላፊነቱ ተወሰነ ህብረት ስራ ማህበር ሲቋቋም ለህዝቡ ነው የተቋቋመውና ወጣቶቹን ከድህነት ለማውጣት ከአለማወቅ የተለያየ ቦታ ላይ እንዳይወርቁ ለማድረግ የተቋቋመ ማህበር ነውና በትምህርት ዙሪያ ላይ አሁን ብንወስድ ከዚህ በፊት ኦሮሞኛ ሰው እንዳይማር አንድ የኦሮሞ ልጅ ትምህርት እንዳይማር ተብሎ ባለፉት ዘመናት ውስጥ ማለት ነው በኦሮሞኛ ትምህርት ቤት ሰው ገብቶ እንዳይማር ተብሎ በሚከለከልበት ሰዓት ኦሮሞ ስሙን ቀይሮ ቦንሳ የነበረው ወደ ተመዝገብ ወደ ተለያየ ቋንቋ ስም ራሱን ቀይሮ ነበር እየተማረ ነበረው። ሌላ ስም ቀይሮ ከኦሮምነት ስምን ወጥቶ ወደ ሌላ ብሔር ሆኖ ነበር ትምህርት እየተማረ የነበረው። በዛው ልክም ደግሞ ኦሮሞኛ በሬዲዮ ከተላለፈ ድምፁ ከተሰማ በኦሮሞኛ ሬዲዮ ይሰብራል ተብሎ ነበር እንግዲህ ከዚህ በፊት የነበረውና ያን ሁሉን ለመስበር በኦሮሞኛ ሰው ተምሮ በሬዲዮ ይቅርና ዛሬው ፍለፊት በቪዲዮ ወተን በተለያየ ሚዲያ በተለያየ ቲቪ ሆነ ብቻ በተለያየ ሚዲያ በህዝብም ሆኖ በመንግስት ሚዲያዎች በኦሮሞኛ ቋንቋ ወጥቶ ሰው እየተናገረ እየኖረ ነው የሚገኘውና ማለት ነው። ይሄንን ኦን ለማድረግ ለማስቀጠል አሁን ያሉት ወጣቶች ትምህርት መማር በንግድ ዙሪያ ላይ ራሱን ችሎ ህዝብ ላይም ሆኖ ቤተሰብ ላይ እንዲሁም ደግሞ መንግስት ላይ ወርቆ ዝም ብሎ በጥገኝነት ህይወት እንዳይኖር ራሱን ችሎ ህዝቡን እንዲለውጥ ለሀገሩ እንዲሁም ደግሞ እንደ ዓለም አቀፍ የሚያስፈልገውን ነገር ውስጥ ገብቶ በሚያስፈልገው አካሄድ ተወዳዳሪ ሆኖ ራሱን ችሎ ዓለምን እንዲረዳ ለማድረግ እንግዲህ ይሄ ማህበር የተደራጀ ነው። በትምህርት በኩልም እንግዲህ አንተ እንደገለጽከው እየሰራ ይገኛል። ይሄ ማህበር ዝም ብሎ አይደለም የተደራጀውና በትምህርት በኩል ይሄን ያህል ካልነው ወደ ሌላ የሚሰራው ስራ ላይ ሳንጋ በፊት የምጨምር ነገር ካለ ጨምርበትና ከሰዓትም አንፃር ወደ ሌላ ማህበሩ የሚሰራው እንግዲህ ትምህርት ብቻ አይደለም የተለያየ ስራ ላይ እየሰራ ይገኛልና በተለይ በንግድ በኩል ከድህነት ለማሸነፍ ዋና ጠላታችን የሆነውን ድህነትን ለማሸነፍ እየሰራ ይገኛል። ቢያንስ አሁን ከማህበሩ ውጭ ተደራጅቶ የሚሰራ ተቀጥሮ የሚሰራ ወደ 300 በላይ የሚሆን ሰራተኛ ደሞዝ ከፍሎት እየሰራ ይገኛል። በቋምነት ቢሮ ውስጥ ገብተው የሚሰሩት ማለት ነው። ከዚህ ውጭም ደግሞ የቀን ሰራተኛ የሚሰሩትና የሚያሰሩት በቤት በኩል ለምሳሌ አሁን ግንበኞች አሉ፣ የተለያዩ አናጺዎች አሉ። እንደዚሁ የቀን ሰራተኛ ባረላ ይዞ የሚንቀሳቀሱ ሴትም ሆነ ወንድም ለነሱ ስራ ፈጥሮ ወጣቶቹ እየሰሩ ይገኛሉ። እዚሁ ሸገር ውስጥ ብትወስድ ፍንፍኔ የተለያየ ቦታ ላይ ወደ ጨፌ የደረሰበት ቦታ ሁሉ ቦታ ላይ ሄደ ብታየው ለወጣቶቹ ስራ ፈጥሮ እየሰራ ይገኛል። እንግዲህ እዚህ ላይ የተወሰነ ነገር በልበትና ከዛ ወደፊታችን ደግሞ ቀጣይ ሳምንት ወደ ጥቅምት 30 ላይ ምርቀን አለ የባርና ሬስቶራንት የጨፌው ማለት ነው። ጨፌ ባርና ሬስቶራንት ይመረቃል። ሰሞኑን እንግዲህ እዚህ ላይም የተለያየ ስራዎችን እንሰራለን። እንግዲህ ተከታታዮችን ሁላችሁም ካኛ ሚዲያ መራቅ የለባችሁም። ሰሞኑን ወደ ሚዲያችን ጎራ ብላችሁ መመልከት መከታተል ግዴታ የሆነ እየመጣ ነው። እቺ ሳምንት ብቻ ሳይሆን እውነት ለመናገር እስከ መጨረሻ ድረስ ይሄ ጨፌ ሚዲያ እስካለ ድረስ እንድትከታተሉን በዚሁ ጥራችን እናስተላልፋለን። እስቲ ከፋሉ አንተ እዚህ ላይ የሚጨምር ነገር አለ? እውነት ነው። ስለ ትምህርት ከትምህርት
እየወጣን ነው የምንገኘው። ግን ትምህርት ዙሪያ ላይ ብዙ በኦሮምኛ ይማራሉ የምትለው በአሁን በአዲስ አበባ ከተማ ልክ ነው ያልከው። በአዲስ አበባ ከተማ በሸገር ከተማ ድሮ በኦሮምኛ መናገር መጻፍ ኦሮምኛ መንገድ ላይ ታክሲ ውስጥ ማውራት ካፌ ውስጥ ማውራት ራሱ በጣም ስከለከልበት የነበረ ባንልም ሰው ጥሩ አመለካከት የለውም ለኦሮምኛ የነበረው። አሁን በአሁኑ ሰዓት ግን በኦሮምኛ በየትምህርት ቤት በየግል ትምህርት ቤት በየመንግስት ትምህርት ቤት ኦሮምኛ መጻፉ ታትሞ በስነ ስርዓት ትምህርት ላይ ነው ያለው ማለት ነው። ትውልዱ ደግሞ የከተማ ነዋሪ የሸገር ከተማ የአዲስ አበባ ከተማ ነዋሪ ደግሞ ሁሉም ፍላጎት ትምህርቱ ላይ አድሮ በተለየ ሁኔታ ኦሮምኛ ላይ ትኩረት እየሰጡ ልጆቻቸውን እያስተማሩ የሚገኙበት ሁኔታ ነው ያለው። ድሮ 40 ዓመት 30 ዓመት በፊት ሬዲዮ ይሰብራል፣ ቴሌቪዥን ይሰብራል፣ አታዳምጡት አትዩት ምናምን ሲባል የነበረው በአሁኑ ወቅት ቀጥታ ተለውጦ ኦሮምኛ መማር ግዴታ እየሆነብን ነው። ደስ ይለናል። አገሪቷን ወደ ጥሩ ነገር እያመራ ነው የሚሄደው ባለበት ሁኔታ ነው ያለው በአሁኑ ሰዓት ማለት ነው ማህበረሰባችን። እውነቴን ነው። ወደ ሌላ ስናልፍ ደግሞ ጨፌ ወጣቶች ህብረት ስራ ማህበር እንደምንለው የኃላፊነቱ የተወሰነ ህብረት ስራ ማህበር ሁለገብ ነው እንላለን። እውነት ነው። ሁለገብ ነው ማለት ሁሉም ቦታ አለ ማለት ነው። ስለ ትምህርቱ አወራን። ለማን ላይ እየተደረገ ያለው ትምህርት ቤት አምቦ ላይ ሲደረግ የነበረው ነው አሁን እየተደረገ ያለው ስራ ትምህርት ላይ የተደረገው ስራ እያየን ነው ያለነው። ሌሎች በሌላ ጊዜ ደግሞ ሸገር ከተማ ላይ ጨፌ ያላቸው ቅርንጫፎች በየቦታው ትምህርትን ለማስፋፋት ጨፌ ወጣቶች ህብረት ስራ ማህበር ተሳትፎን እንደሚቀጥል በዚህ ተስፋ እናደርጋለን። እንቅስቃሴውም አንዳንድ ቦታዎች የተጀመሩበት ሁኔታ ነው ያሉት ማለት ነው እና ከዚህ በተጨማሪ ደግሞ ጨፌ ወጣቶች ህብረት ስራ ማህበር ካፌና ሬስቶራንት ላይ አንተ እንዳልከው ይሰራል። በ30 ጀምሮ እስከ 3 ድረስ ጨፌ ካፌና ሬስቶራንት ጀሞ የሚገኘው ጀሞ ቁጥር 1 የሚገኘው የሚመረቅ ነው የሚሆነው። እዛ ላይ ሰፊ ዝግጅት ተዘጋጅቷል። ያ ዝግጅት ደግሞ ተመልካቾች አድማጮቻችን እንደሚከታተሉት የተለያዩ ፕሮግራሞች ተዘጋጅተዋልና ታዳሚዎችም በጊዜ መጥቶ እንዲሳተፉበት በዛ ግብዣችን እናደርሳቸዋለን እና በሆቴልና ቱሪዝምም እየተሳተፈ ነው የሚገኘው። ጨፌ ወጣቶች ህብረት ስራ ማህበር ከሁለታ ከተማ መሬት ወስዶ የተለያዩ ስራዎችን ሊሰራበት ቅድመ ሁኔታዎችን አጠናቋል። መሬቱንም አጥሯል፣ ካርታ ወስደዋል። ከትንሽ ጊዜ በኋላ ጨፌ ወጣቶች ህብረት ስራ ማህበር የባለ ሆቴልና ባለ ቱሪዝም በኢትዮጵያ ውስጥ ትልቁ ማህበር ባለ ሆቴልና ባለ ቱሪዝም ሊሆን ይችላል ብለን ተስፋ እናደርጋለን። እሱም በቅርብ ጊዜ ነው የሚጀመረው። ዘንድሮ በሌማን ከተማ በምዕራብ ደቡብ ምዕራብ ሸዋ ዞን በሌማን አካባቢ እርሻ ላይ ተሰማርቷል ጨፌ ወጣቶች ህብረት ስራ ማህበር። በዚህም ራሱን እያወጣ ነው የሚገኘው ማለት ነው። በሌላ በኩል ደግሞ ሌላ ጊዜ በኦሮምኛ ያዘጋጀናቸው የነበሩ ብዙ ነገሮች አሉ። እነዛ ምንድን ናቸው? ጨፌ በተለያዩ ቦታ የተለያዩ መሬቶች ወስደዋል። ያ የወሰደው መሬት ምን ያደርጋል የሚለው ላይ ደግሞ አዳማ ከተማ ላይ የተለያዩ ሼዶች እየተሰሩ ነው የሚገኘው። እነሱ ደግሞ ለከብት ማደለቢያ ለዶሮና ለእንቁላል ማምረቻ ወይም ደግሞ ለዶሮ እርባታ በጣም እንደሚጠቅም ቅድመ ዝግጅቶቹ አልቋል። ከሰበታ ከተማም ደግሞ መሬት ተወስደዋል። የተወሰደ መሬት ደግሞ ለምንድን ነው የሚያገለግለው ብለን ስንጠይቅ ለብዙ ነገሮች ነው ሊያገለግል የተወሰደው ማለት ነው። ለዳቦ ማምረቻ ሊሆን ይችላል። በዚህም ቅድመ ሁኔታዎች ተጠናቆ ወደ ስራ እየተገቡ ነው ያሉት። ከሸገር ከተማም እንደዚህ የወተት የከብቶች ማደለቢያና እንዲሁም የዶሮና የእንቁላል ማምረቻ እየተዘጋጀ ስራ ውስጥ ተገብቷል። በሁለገብ ነው ጨፌ ሁለገብ የህብረት ስራ ማህበር ነው ማለት በእውነቱ ሁለገብ ነው። በእውነቱ ሁሉም ነገር ላይ እየተሳተፈ ነው። ይሄ ደግሞ ወደፊት ስኬታማ ያደርጋል ብለን ተስፋ እናደርጋለን። ማም ከፋለው እውነት ነው የተናገርከው። ያለውን ነገር እንግዲህ ሁሉንም ሳትናገረው አጠራጠር አድርገን ነው የተናገርን ያለነውና ጨፌ እንግዲህ ባርና ሬስቶራንትም ማንስታችን ካልቀረ የጀሞ ብቻ ሳይሆን መስቀል አደባባይ ላይም ከፍቷል።
ወደዛ የምትሄዱት ለመዝናናት የተለያየ ፕሮግራም እዛ ካደረሳችሁ ጎራ ብላችሁ ጨፌ ባርና ሬስቶራንትን መስቀል አደባባይ ላይ ታገኛላችሁ። ወደዚህ ደግሞ ጀሞ አንድም ከመጣችሁ መጣችሁ መጠቀም ትችላላችሁ። ምግባችን መጠጣችን ያለ ሁሉ ነገር የተጣራና መስተንግዶ ላይ ለየት ያለ ነገር ነው የምታገኙት። እንግዲህ ጨፌ እውነት ለመናገር ስለ እርሻ ማንሳት ነበር። እርሻ ላይ ያረሳል እንደ አንድ ገበሬ ማለት ነው። እርሻውን ካረሰ ወደዚህ ወደ ጨፌ ያመጣና ለባርና ሬስቶራንት የሚያስፈልገው ለነሱ ያቀርባል። ከዚህ ውጭ ደግሞ የአገሪቷን በገበያ በኩል የህዝብን ችግር የኑሮ ውድነትን ለማረጋጋት ስራ የኑሮ ውድነትን ለማረጋጋት የተለያየ ስራዎችን ይሰራል። አሁን ለምሳሌ ወደዚህ ብትመጣ ጤፋችን የተመረጠ ነው። እንደዚሁ በበርበሬ በኩል ብትመጣ የተለያየ እንግዲህ የጤፍ ስንል አሁን ከተለያየ ቦታ መጥቶ እየገዙ ነው። በዙ ላይ ካቀረምነው በጥራት ካቀረምነው ላይ ይዘን ደግሞ ወደ ባርና ሬስቶራንት እንወስደዋለን ማለት ነው። እዙ መፍጫ ስላለ ወፍጮ ስላለ እዙ ገዝቶ እዙ ወፍጮ ቤት ወስዶ እዙ በእኛ መኪና እስከ ቤታቸው ድረስ እናደርሳለን ማለት ነው። እንደዚሁም ደግሞ ከተለያየ ቦታ በስልክ ደውሎ ኦንላይን አስፈላጊ ከሆነ ደውሎልን ከውጭ እስከ የተለያየ ቦታ ላይ እየደውሉልን ለቤተሰብ ሰርፕራይዝ እያደረጉ የተለያየ 1 ኩንታል 3 ኩንታል 5 ኩንታል እያደረጉ እየሰጠ ነው። ከዚህ በፊትም ከአንድ ዓመት በፊት የተለያየ ፍንፍኔ ውስጥ የሚገኙ ዩኒዮኖች ከ10 በላይ ወደ 11 የሚሆኑ ዩኒዮኖች ለአንድ ዩኒየን ወደ 100 ኩንታል ጤፍ እያስረከበ ነበር የሚገኘው። ከዚህ በፊት የሰራነው ቪዲዮ ላይ አይታችኋል ብዬ ወስዳለሁ። በኦሮምኛ ነበር እዛኔ ለቀቅነው። በነገራችን ላይ ይሄን ነገር ከገባውበት ማንሳት ካልቀረ ጨፌ ወጣቶቹ ለገባ ኃላፊነት የተወሰነ ህብረት ስራ ማህበር አንድነት ላይ የሚሰራል። አንድነት ለምሳሌ ይሄ ብሔር ነው ያዘው፣ ይሄ ሃይማኖት ነው ያዘው፣ ይሄ ጾታ እንደዚህ ነው፣ ይሄ ከዚህ አካባቢ ነው የመጣው ብሎ ምንም ሳይለይ ጾታ ሳይለይ አካባቢን ሳይለይ ብሔርን ሳይለይ ሰው በመሆኑ ብቻ ለሰው ልጅ ክብር ሰጥቶ በመብት እኩል ወደዚህ ማህበር መጥቶ ሰውን እያስተናገደ ይሸኛል ማለት ነው። የኛ ገበያ ተመጣጣኝ የሆነ የምናቀርበው ዕቃ ጥራት ያለው የተመሰከረለት መሆኑን ማንም ያውቃል። አባላት ይመሰክራሉ፣ ደንበኞች ይመሰክራሉ፣ ደጋፊዎች ይመሰክራሉ። በጥቅሉ እንግዲህ ወደ መዝገላ ስንሄድ የተለያዩ ቦታ ሆናችሁ እየተከተላችሁን የምትገኙት ይሄ ጨፌ ሚዲያ ነው። እንግዲህ ጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር የተለያየ ነገሮችን ይዞ ቀርቦላችኋል። ሁለገብ ስንል ዝም ብለን አይደለም። አሁን እዚህ ላይ እንዳያችሁት የተለያየ ነገሮችን ነው የሚሰራው። ለገበያ ከፈለጋችሁ ጀሞ ቁጥር 1 እንገኛለን። አድራሻ ከፈለጋችሁ በስልክ ቁጥር 0913979797 ላይ በመደወል ታገኙናላችሁ። እዙ ፍንፍኔ ጀሞ 1 በቱፋ ላባጆ ገባ እንዳላችሁ 100 ሜትር እንደሄዳችሁ ጀሞ ቁጥር 1 ገበያ ማዕከል የሚል ጽሁፍ ታገኛላችሁ። የኛ ቢሮ እዛው ነው። እንግዲህ ከፋሉ የምትጨምር ነገር ካለ ወደ መዝጋና አድርገው። እኔም ግብዣዬን ነው የሚያቀርበው። ግብዣዬን አቀርብላችኋለሁ። ጨፌ ባርና ሬስቶራንት ሊመረቅ ተቃርበዋል። በዛ ፕሮግራም ላይ የተጠሩ እንግዶች አባላት እንዲሁም ጥሪ የተደረገላቸው እንግዶች መጥቶ እንዲሳተፉ ጥሪያችንን እናቀርባለን። ስመጡ የተለያዩ ፕሮግራሞች ያላቸው ሰዎች ደግሞ ወደ ጨፌ ህብረት ስራ ማህበር መጥቶ አዳራሽ ለተለያዩ ዝግጅቶች የተዘጋጀ አዳራሽ አለ። ለሰርግ፣ ለልደት እና ለተለያዩ ነገሮች ሊጠቀሙበት ይችላሉ። በተመጣጣኝ ዋጋ ነው። አንተ በነገርካቸው ስልክ መደወል ይችላሉ። በዛ ማረጋገጥም ይችላሉ ማለት ነው። በዛ ብቻ አይደለም፣ የተለያዩ ነገሮችን መጥቶ ሊገዙ ይችላሉ፣ ሊሸምቱ ይችላሉ። ዋጋው ተመጣጣኝ ነው። መጥቶ ሲገዙ ረክቶ ነው መመለሱ፣ ተደስቶ ነው መመለሱ። መስተንግዶ አመርቂ ነው፣ ደስ ይላል። ህዝቡም የተለያዩ የአካባቢ ነዋሪዎችም ሲመጡ ሲገዙ ተደስቶበት ተመልሶ ለወገኖቻቸው ለቤተሰቦቻቸው ገዝቶ ሲመለሱ ነው የምታየውና ወደ ጨፌ ጎራ በሉ።
ብትፈልጉ ቡና አለ፣ ብትፈልጉ ሰሊጥ አለ፣ ብትፈልጉ ተልባ አለ፣ ብትፈልጉ ጤፍ አለ፣ በቆሎ አለ፣ አተር አለ፣ ባቄላ አለ። የተለያዩ ለወጣወጥ የሚሆኑ ለምግብነት የሚውሉ የተለያዩ ነገሮች ወደኛ መታችሁ መግዛት ትችላላችሁ። ከጨፌ አትራቁ። ጨፌ ይጠቅማችኋል። ጨፌ ከናንተ ጋር ለመስራት ዝግጅቱን ጨርሷል። ሁሉም ነገር ወደ ጨፌ ነውና ጨፌ እንደ ስሙ ጨፌ ነው። የተለያዩ ነገሮች አዘጋጅቶ ተጠብቃችኋል። ኑ ከኛ ጋር ተጠቀሙ እንላለን። እንግዲህ ተመልካቾቻችን ጨፌ አቃፊ ነው። ሁሉንም እኩል የሚያይ ማህበር ነው። አቋቋሙ ደግሞ የተቋቋመው ደግሞ እንደ አንድ ብሔር ወይም ደግሞ እንደ አንድ ክልል የተቋቋመ ሳይሆን እንደ አገር አቀፍ የተቋቋመ ማህበር መሆኑንም በዙ አጋጣሚ በእርግጠኝነት ላስተላልፍላችሁ እወዳለሁ። እንግዲህ ጨፌ ባርና ሬስቶራንት ልመረቅ እንደሆነም ተናግረናል። በዚህ ዙሪያ ላይ በሰፊው በቀጣይ ቪዲዮ እንሰራላችኋለን። እናንተም ተከታተሉት። እስካሁን እየተከታተላችሁ የነበራችሁ ጨፌ ሚዲያ ነበረ። እኔ መሐመድ ሰኢድ ታክቼ ደመዳሙ ነኝ። ካጠገቤ የሚገኘው ወንድሜ ጋዜጠኛ ካፋሉ በቀለ እንዲሁም ደግሞ በቴክኒክ በኩል የነበሩት አብዲ ሰባና ለሊሴ ሲሳይ ነበሩ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስራ ቆያችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው ፕሮግራም እዚህ ጋር አብቅቷል። ሰላም ሁኑልኝ።